እሺ ኦርቶዶክሳውያን ካሉ መግባት ይችላሉ። ወረ ኦርቶዶክሲ ጋፊ ሲንጋፈና ሴኑ እንደሰኒ ጋፊ ሲንጋፈና መስቀሊፍ ኢየሱስ ማርያም ጀር ሰደን ተኮሞ ገርገሪዳ ወልጫሉሞ ተኮማ ጎተኒ ሰገዱፊ ለሶስታቸውም ትሰግዳላችሁ። ለመስቀልም ለኢየሱስም ለማርያም ትሰግዳላችሁ። ይሰግዱ ማርያሚ ዳፊስ መስቀሊ ዳፊስ እንሰገዱ አኩመ ኢየሱስ ሰገደን እንሰገዱ አኩመ ኢየሱስን ከበጀን ጀር ከነስ ከበጆ ጀሪ ተኮሞ ገርገሪ ፈከኛ አባይል ማፍሮ ቁልቁሎ ሰደን ተኮሚቲ ilma haadha masqalii sadan tokko woni sinin jedhe sabama dhugaadha jettu akka barumsa ortodoksiitti meekootaati nutti hima akka macaafaatti jarri sadan tokko akka abbaa ilma afur qulqulluu sadan tokko ta'e Yesuus Maariyaamii fi masqaliin tokko akkuma Yesuus sagannu masqaliidhaan saganna akkuma Yesuusin kabajnu masqaliin kabajna akkuma Yesuusin sagannu Maariyaamii fi sin saganna አብ ወልድ መንፈስ ቅዱስ ሶስቱ አንድ እንደሆኑ ሁሉ እናት ወልድና መስቀል ሶስቱም አንድ ናቸው። ለልጅ እንደምንሰግድ ለማርያምም ለመስቀልም እንሰግዳለን። ኢየሱስን ልጅን እንደምናከብር ማርያምንም መስቀሉንም እናከብራለን። ሶስታቸውም አንድ ነው። እንደዚህ ብሎ የሚያምን ሰው ያመነ ነው ይላል። ያለው ደግሞ የደየነ ነው ይላል። ስለዚህ እናንተ ለመስቀል ትሰግዳላችሁ ወይ ነው ጥያቄያችን። ለማርያምስ ትሰግዳላችሁ ወይ? ታሮች ካሉ ወራስ ረጅተን ኦርቶዶክሶች ጅራተን ከሌላችሁ ደግሞ ከታች እናስገባለን። እዚህ ላይ ያላችሁ ሰዎች ሶፉማ ጋድ ሴፍ ጊፍቲ ኦርቶዶክስ ወይ ነገነ ሲልፋታ ነጋኬቲ ነጋገለና ቀይፋታ ነጋዳ ኦርቶዶክስ ይዳ ለክ ጴንጤዳ ነው። ኦኬ እሺ ኦርቶዶክሲ በርባድነት ጴንጤዳ ጥቆሽ ቆይ ነው ኦብሲ ቶክቸ ኦርቶዶክሲ ጋር ነገራፍና ኦርቶዶክስ ጉያም ዳውጂኖ ለራኮን ቀብዱ ዱበርቲን ኦርቶዶክሲ ግማሽ አመከታት በይቶ ኡስታዝ አቤት ጅብሪል ካንጀሩ ገልችሜ ማለት ጋፊን ከማል ቱሬ rakkoon qabu gaafataan jira kunoo gaaffii ko galchi si buufnee galchinu galchi rakkoon qabu barreeffatu barreess takko tokko barreess ኦርቶዶክሲዳ አዎ ድብና አዎ ነኝ ችግር አለ ሴት ነሽ ዱበራ ዱበራ ምን አልከኝ? ሴት ነሽ ወይ? በስሜ አይተክ ተረዳ መረዳታችን አይ ድንገት ደስታ የከረሜላ ደስታ እንዳውን ብዬ ነው ወንድም ሊያወጣ ይችላልና እሺ ጥያቄ አለኝ ልጠይቅሽ ምን ልጠይቀኝ ፈለክ? ታንተ ጋር መሄድ ጥያቄ ነው የምጠይቀኝ? አዎ ከኔ ጋር መሄድ ጥያቄ ነው ያው ትንሽ ስለከበደኝ ነው የምጠይቅሽ መጀመሪያ ማወቅ ፈለክ ያኒ ሰለምን ፈልገክ ነው አሁን እዚህ ጋር ጠይቀኝ። እሺ ጠይቅሻለሁ። የምጠይቀው ነገር ምንድነው የሆነ ክታብ እያነበብኩ ነበር መጽሐፉ ምናል ድርሳነ መድኃኔዓለም ይላል አንተ መጀመሪያ ስማ ሙስሊም ነህ ክርስቲያን ነህ አንተ? እኔ ሙስሊም ነኝ። አይ እኛ መጽሐፍ ቅዱስ መያዝ አይጠበቅብክማ በእጅህ መንካት አበደና አንተ ሙስሊም አክራሪ ትሆንክ በፈጣሪ ዘንድ ስትጠይቃለህ የኛ መጽሐፍ ቅዱስ ማለት ለምን ውስጡን ምንነቱን አታውቅም እኮ ውስጡን አይቼ ለመጠየቅ እኮ ነው። ማን ከለከላል እንዳልይዝ መጽሐፋችሁ? ፈጣሪ በፈጣሪ ዘንድ ስትጠይቃለህ እኛ እናትን ቁርአን በእጅ መንካታችን አንችልም። እኔ አሁን ሴትዮ ቤት ነው የምሰራው የእሷን ቁርአን በእጅ ያልነካም የኔን መጽሐፍ ቅዱስ በእጅ ያልነካ ተከለከለ ነው። የኛማ ተከለከለ እኮ ነው። አላህ በቃሉ ከልክሏል። እንዴ የኛም ለአንተ ብቻ ማን ሰጠህ? ያንተ ብቻ እንዲከለከል የኛ እንዳይከለከል ማንንም አልሰጠም። አመና ሃይማኖት እኩል ነው። አዎ እኩል ሃይማኖት ይቅርታ እናታችን የኛ በቁርአን የተከለከለ ነው። አንድ ነጃሳ ሆነ ሰው እንዳይዝ እንዴ ቆይ እኛ ስማ እኛ እኮ ክርስቲያን ስንሰግድ ቂጣችን ታጥበን ነው። እናንተ ግን ቂጣችሁ አራችሁ ቂጣችሁ እንደደርኩ መሰግዱ ዜጋ ናችሁ። ደግሞ ተኛችሁ ልትሆኑ ቆይ ችግር የለውም እሱን እንመለስበታለን። እኛ ነጃሳ ስንል
መታጠብ ብቻ ነጃሳማ የሰው ሃይማኖት ገብቶ የሚቆሰቁስ ነው ነጃሳ ናልንገርክ። ቆይ እስቲ ለምን እንትን ያለሽ ቀስ ብለሽ እናውራና ከዛ ደግሞ ትሰጫለሽ። እኔ ያልኩሽ ምንድነው አንደኛ ነጃሳ በሁለት ይከፈላል። አንደኛ የውጭ ነጃሳና የውስጥ ነው። አሁን አላህ እያለ ያለው ውስጡ ነጃሳ ሆነ ሰው መያዝ አይችልም አለ። ንጹህ የሆነ ሰው ብቻ ነው ነጃሳ የምናውቀው። ሽንት ቤት ነው። ሽንት ቤቱ ውስጥ ታውቃለህ ነው። በዛም ቢሆን እኮ ከእስልምና በላይ እኮ ንጽህና አላችሁ። እሱን መታጠብ እኮ አስተምርሽ መጻፍሽ የት አለ? ሽንት ቤት ስትገቢ ታጠብ ይልሻል። ንጹህ መሆንሽን በምን አውቃለሁ እንዴ? ድብና አርግተህ ነው የምታውቀው? እንዴት ነው የማውቀው? እስቲ መጻፍሽ የታዝሻል ታጠቢ ብለው ሽንት ቤት ገብተሽ ትወጪ ታጠቢ የምልሽ አለ? ባልታዘዝም ህሊናዬ እኔ አንድ ወደ ጸሎት ስገባ ራሴን አጥቼ ነው የምገባው። እኛ የምናወራ ስለ መጻፍ እንጂ ስለ ህሊና አይደለም። አንቺ ከሳይንስ ተምረሽ ወይ ከሙስሊሞች ተምረሽ የምታደርጊ ድርጊት ሳይሆን መጻፍሽ ያስተምርሻል ወይ? ስለ መጻፍሽ ነው እያወራሁ ያለሁት እኔ ስለ ሰው ተይ። አሁን እዚህ ጋር ኦኬ ሀቢብ አይ ዶንት ኬር። አንተ እዚህ ጋር መላጣክን እያበራክ ተገጥረህ እኔ እዚህ ጋር ኳስ ሜዳ ነው የምመስለኝ አይደለም። ደስታ አንዴ ተረጋግተሽ አውሪያቸው። እነሱ ማን ስለሆንክ ነው የእኛን ሃይማኖት ጠይቀው። ደስታ ጥያቄን ጠይቀው፣ እኛ በተረጋጋ መንፈስ ጥያቄን ጠይቀው። አዎ እንደዛ ደስታ እሺ፣ ተረጋግሽ፣ መረጋጋት ይሻላል። ቆይ አንዴ ጅብሪል ላውራና ጥያቄ ሱስታን ጠይቃላችሁ። ምክንያቱም እኔ ልሄድ ስለሆነ ትንሽ ከጅብሪል ጋር ላውራና ስልክ ተደውሎብኝ ነበር። አንተ ነክ እንትኑን ማለት ርዕሱን ይዘህ የመጣው አንተ ነክ። ዛሬ ከምን ተነሳስተክ ስለዚህ ጥያቄ ለመጠየቅ ሚዲያ ላይ ወጣህ? እስከ ዛሬ የት ነበርክ? ያኒ ዛሬ ነው ኦርቶዶክስ ሃይማኖት የታየክ ማለት እስከ ዛሬ የት ነበርክ? ዛሬ ምን አነሳስቶክ የኛን መጽሐፍ ይዘህ ሚዲያ ላይ ወጥተህ ለመጠየቅ ማለት ይሄ ልታስረዳኝ ትችላለህ? በደንብ አስረዳችሁ። ልንገራችሁ፣ አመንታችሁ አልነካንም። ለምን በእኛ ደስታ እኛ በእናንተ በሙስሊም አመንታችሁ ደስታ ከረሜላ የማር ወለላ የሚባለው ነገር አይደለሽም አንቺ ድሮ እንደዚህ